ሰላም ጤና ይስጥልን። እንደምን አረፈዳችሁ። ይህ የኢቲ ቱዴይ ኒውስ ቻናላችን ነው። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር እንዲሁም አዳዲስ መረጃዎች ቶሎ እንዲደርሱ የደወል ምልክቷን መጫኑን አይርሱ። ኢቲ ቱዴይ ኒውስ እንደ ወትሮ ሁሉ ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢትዮጵያዊን ጨምሮ 4 የአፍሪካ ሀገራት ዜጎች ከአሜሪካ ተባረው ካሜሩን ገቡ። የተባረሩት 4 ዜጎች በዚህ ሳምንት ወደ ካሜሩን መድረሳቸው ጠበቆቻቸው እንደተናገሩ የዜና ወኪሉ ኤኤፍፒ ዘገበ። 9 ስደተኞች ማዕከላዊ አፍሪካዊቱ ሀገር የተላኩት ካሜሩንና አሜሪካ በገቡት ስምምነት መሰረት መሆኑ ተገልጿል። ኤኤፍፒ ያወጣው ዘገባ እንደሚያመለክተው ኢትዮጵያ፣ ጋና፣ አንጎላና ዲሞክራቲክ ኮንጎ ያላቸው ስደተኞች ካሜሩን የገቡት ረቡዕ ሚያዝያ 21 2018 ዓ.ም ነው። ስደተኞች ላይ የሚወሰደውን እርምጃ ያጠናከረው ፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ሀገራቸው መመለስ የማይችሉ ስደተኞችን ወደ 3 ሀገራት የሚልክበትን አወዛጋቢ አሰራር እየተከተለ መሆኑ ተገልጿል። አሜሪካ ስደተኞችን ከሚቀበሉባት በርካታ አፍሪካ ሀገራት ጋር ስምምነት የፈጸመችው ግለሰቦች ወደ ሀገራቸው እስከሚመለሱ ድረስ በተቀባዩ ሀገር ይቆያሉ ተብሎ መገለጹ ተገልጿል። ከትራምፕ አስተዳደር ጋር ይህን አይነት ስምምነት ከፈጸሙ ሀገራት አንዷ ካሜሩን መሆኗ ተገልጿል። የረቡዕ ዕለቱን ጨምሮ ከጥር ወዲህ 3 ጊዜ ስደተኞችን ወደ ካሜሩን ማባረሯ የዜና ወኪሉ ያነጋገራቸው አሜሪካ ኢሚግሬሽን ጠበቃ አልማ ዴቪድ ተገልጸዋል። በዚህ ሳምንት የደረሱት 6 ሴቶችና 3 ወንዶች ከነዚህም ቀደም በአሜሪካና በካሜሩን የተባረሩት ሌሎች 17 ስደተኞችን ይቀበላሉ ተብሏል። የተደረጉትን የመጀመሪያዎቹንና 2 የበረራዎችን የተከታተሉት ካሜራውያን ጠበቃ ያደረጉትን የመጀመሪያዎቹን 2 በረራዎችን የተከታተሉት ካሜሩናዊ ጠበቃ ጆሴፍ አዋፋሩ ረቡዕ ሁለተኛው አውሮፕላን መድረሱን የዜና ወኪሉ አረጋግጠዋል። የአሜሪካው ጋዜጣ ኒውዮርክ ታይምስ ያወጣው ዘገባ እንደሚያሳየው ከሆነ ካሜሩን ዜጎቿን ያልሆኑ ስደተኞችን በመቀበሏ $300 ሚሊዮን ከዋሽንግተን ታገኛለች። ዘገባው የቢቢሲ ነው። ዩናይትድ ኪንግደም በኢትዮጵያ ዳግም የሚጀመር ግጭት ለቀጠናው ጭምር አውዳሚ እንደሚሆን አስጠነቀቀች። በአዲስ አበባ የሚገኘው የብሪታንያ ኤምባሲ በድጋሚ የሚጀመር ግጭት ለትግራይ ክልልና ለኢትዮጵያ ለቀጠናው አውዳሚ ይሆናል ብሎ አስጠነቀቀ። የአውሮፓ ህብረት በበኩሉ ትግራይ ክልል ውስጥ ያለው ሁኔታ በከፍተኛ ስጋት እየተከታተለ መሆኑን ገልጾ የፕሪቶሪያ ስምምነትን አደጋ ላይ የሚጥሉ እርምጃዎች እንዳይወሰዱ አሳስቧል። በአዲስ አበባ የሚገኘው የብሪታንያ ኤምባሲ ትግራይ ክልል ውስጥ ያለውን ሁኔታ በተመለከተ ማሳሰቢያ በሰጠው ዛሬ አርብ ሚያዝያ 23 2018 ዓ.ም ባወጣው አጭር መግለጫ ነው። የዩናይትድ ኪንግደም ትግራይ ክልል ውስጥ የሚታዩ ክስተቶችን በቅርበት እየተከታተለች መሆኑን የጠቀሰው መግለጫው ከፕሪቶሪያ ስምምነት መንፈስ ወይም ማዕቀፍ ውጪ የሆኑ እርምጃዎችን እናበረታታለን ብሎ ሳይሆን ስምምነቱ እንዲቀጥል በማሰቡ ተደርጓል። የአውሮፓ ህብረት በበኩሉ ትላንት ሐሙስ ሚያዝያ 22 2018 ዓ.ም ባወጣው አጭር መግለጫ በክልሉ ውስጥ ያለው ጥሪት በአስቸኳይ እንዲረግብ ጠይቋል። ትላንት መግለጫ ያወጣው የአውሮፓ ህብረት በበኩሉ ውጥረት እንዲረግብና በፕሪቶሪያ የተፈጸመው ዘላቂ የተኩስ አቁም ስምምነት ለአደጋ ላይ የሚጥሉ ማናቸውም እርምጃዎች እንዲወገዱ ጥሪያቸውን እናቀርባለን ብሎ ተናግሯል። ሌላ አስከፊ ግጭትን ማስወገድና በሁሉም ወገኖች መካከል ያሉ ልዩነቶችን በፖለቲካዊ ንግግር መፍታት አስፈላጊ ነው ሲልም ወደ ውይይት እንዲመለሱ ጥሪ አቅርበዋል። የአውሮፓ ህብረት በተፈጠረው ውጥረት እንዲረግብና የሚጠየቀውን መግለጫ ያወጣው በትግራይ ጦርነት ምክንያት አቋርጦ የነበረውን ለኢትዮጵያ የሚሰጥ ቀጥታ በጀት ድጋፍ በድጋሚ ማስጀመሩን ባስታወቀ ቀናት ልዩነት መሆኑ ተገልጿል። ህብረቱ ባለፈው ሳምንት ሰኞ ሚያዝያ 12 2018 ዓ.ም ባወጣው መግለጫ ለኢትዮጵያ መንግስት 140 ሚሊዮን ዩሮ መስጠት ከ5 ዓመት የሚበልጥ ተቋርጦ የቆየውን በጀት ድጋፉን በድጋሚ መጀመሩን አስታውቋል። ህብረቱም የዓለም አቀፍ አጋርነት ኮሚሽንነት የሆኑት ጆሴፍ ካሴላ የበጀት ድጋፉ በድጋሚ የሚጀመር የኢትዮጵያ ፎርም አጀንዳ ያለንን መተማመንና ለዚህ አጋርነት ያለንን የረጅም ጊዜ ቁርጠኝነት የሚያሳይ ነው ብሎ ተናግረዋል። ይሄ የአውሮፓ ህብረት እርምጃ ግን ከዓለም አቀፉ የሰብአዊ መብቶች ተቋም ሂዩማን ራይትስ ዎች ተቃውሞ ገጥሞታል። ሂዩማን ራይትስ ዎች ኢትዮጵያ መንግስት በትግራይ ጦርነት ለፈጸመችው ወንጀሎች ተጠያቂዎችን ለማለት ትርጉም ያለውን ነገር ሁሉ መናገር ይልቅ ትርጉም በሌለ ነገር ውስጥ ጊዜ ማጥፋታቸውን እንዲያቆሙ ተቋሙ አስጠንቅቋል። እነዚህና ሌሎች መብት ጥሰቶችን የጠቀሰው ተቋሙ የበጀት ድጋፉ በድጋሚ መጀመሩ ህብረቱ ከዚህ ቀደም ያቀረባቸውን የፍትህና ሰብአዊ መብቶችን መከበር ጥሪዎች የሚክድ ነው ተብሎ ተነግሯል። ዘገባው የቢቢሲ ነው። አሜሪካ በአውሮፓ ተሽከርካሪዎች ላይ የምትጥለውን ታሪፍ ወደ 25% ልታሳድግ መሆኑ ተነግሯል። ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት አባላት ሀገራት ወደ አሜሪካ የሚገቡ መኪናዎች በከባድ ተሽከርካሪዎች ላይ 25% ታሪፍ እንደሚጥሉ አስታወቁ። ፕሬዝዳንቱ የአውሮፓ ህብረት ለተስማማንበት የንግድ ስምምነት ሙሉ በሙሉ እየዛተች አይደለም ሲሉ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ክስ አቅርበዋል። ስላቀረብኩት ክስ ግን ዝርዝር መረጃ አልሰጡም ተብሏል። በሚቀጥለው ሳምንት አውሮፓ ህብረት መኪናዎችና ከባድ ተሽከርካሪዎች ላይ ጣለው ታሪፍ እንደሚጀምር ይፋ ሳደርግ ክብር ይሰማኛል ሲሉ አክሎም ጽፈውበታል። የአውሮፓ ኮሚሽን ለፕሬዝዳንቱ እርምጃ የሰጠው ምላሽ የህብረቱን ጥቅሞች ለመጠበቅ አማራጮቻችንን ክፍት አድርገን እንቆያለን ብሎ በመግለጹ ይህም ዶናልድ ትራምፕን በሚያስቆጣ ሁኔታ መገደዱ ተገልጿል። የአውሮፓ ህብረት ለገባው ቃል የተገዛ እንደነበረ የጠቀሰው ኮሚሽኑ
አሜሪካ ላስገባቻቸው ቃል ኪዳኖች ግን ግልጽነት እንደሚፈልግ አስታውቋል። ትራምፕ በአውሮፓ ኢኮኖሚ ውስጥ ከፍተኛ ድርሻ ባለው አውቶቡስ ዘርፍ ላይ እርምጃ መውሰዳቸውም የህብረቱን ስሱ ጎን ኢላማ እንዳደረጉ ያሳያል። ይህ እርምጃ የተወሰደው አውሮፓ ህብረትና አሜሪካ በአብዛኛዎቹ ከአውሮፓ ምርት የሚጣለውን ታሪፍ በ15 በመቶ እንዲሁም ከተስማማው አንድ ዓመት ባነሰ ጊዜ ውስጥ በዚህ ስምምነት የተነሳ ትራምፕ ከዚህ ቀደም በአውሮፓ ላይ ጥሎት የነበረውን የ30 በመቶ ታሪፍ በግማሽ ቀንሶት ነበር። አውሮፓ በምላሹ አሜሪካ ውስጥ ኢንቨስትመንት ማድረግና አውሮፓ የሚላኩ የአሜሪካ ምርቶችን ለመጨመር ተስማምታ ነበር። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ የዴንማርክ ራስ ገዛት የሆነችውን ግሪንላንድ ገንጥለው እንደሚወስዱ መዛታቸውን ተከትሎ የሁለቱ ግንኙነት ውጥረት የሞላበት ሆኗል። የአውሮፓ ህብረት ፓርላማን ጥር ከአሜሪካ ጋር የደረሰውን ስምምነትን ማጽደቅ ሂደት አግዷል። ፓርላማው መጋቢት ላይ ስምምነቱን ቢያጸድቅም አዲስ አንቀጽ አካቶበታል። አዲሱ አንቀጽ የትራምፕ አስተዳደር የስምምነቱን ግቦች የሚያናጋ በአውሮፓ ኢኮኖሚ የአንቀሳቃሾች ላይ እድሎ የሚያደርስና አባል ሀገራትን ግዛት አንድነት፣ የውጭ ጉዳይና መከላከያ ፖሊሲዎችን የሚፈታተን መሆኑ ኢኮኖሚያዊ የማስገደድ ተግባር ከተሰማራ ስምምነቱ እንዲቋረጥ ይፈቅዳል ተብሏል። ዘገባውም የሮይተርስ ነው። አሜሪካ በመካከለኛው ምስራቅ ሀገራት ላይ ከ8.6 ቢሊዮን ዶላር በላይ የሚያወጣ የጦር መሳሪያ ሽያጭ አጸደቀች። አሜሪካ የውጭ ጉዳይ ሚኒስቴር ለእስራኤል፣ ኳታር፣ ኩዌት እና ዩናይትድ አረብ ኤሚሬትስ የ8.6 ሚሊዮን ዶላር የሚያወጣ የጦር መሳሪያ ሽያጭ ስምምነት ማጽደቁን ሮይተርስ ዘገበ። በሽያጭ ስምምነቱ መጽደቁ የተሰማው እስራኤል፣ አሜሪካ እና ቴሄራን ላይ ጦርነት ከከፈቱ ከ9 ሳምንት በኋላ ተኩስ አቁም ተደርሷል። ምንም እንኳን ተኩስ አቁሙ በአሜሪካና በኢራን መካከል ቢደረግም ዘላቂ ሰላም ለማምጣት የሚያስችል መግባቢያ ላይ አለመድረሱ ተነግሯል። አሜሪካ ቴሄራንን ወደ ድርድር ለማምጣት የሚል ወደ ኢራን ወደቦች የሚያደርግ እንቅስቃሴ ማገዷ ተገልጿል። ኢራን በበኩሏ በወሽመጡ ላይ የሚደረግ የመርከቦች እንቅስቃሴ በማገዷ የነዳጅ ዘይትና የአፈር ማዳበሪያ እንዲሁም መድኃኒቶችና ሌሎች መሰረታዊ ፍጆታ ዕቃዎች የዋጋ ንረት አጋጥመዋል። ይህ በእንዲህ እንዳለ ትራምፕ አስተዳደሩ በሁለት ሀገራት መካከል በተደረሰው ተኩስ አቁም ምክንያት ጦርነቱ መቋረጡን አስታውቋል። ትራምፕ አርብ ዕለት በፍሎሪዳ ያደረጉት ንግግር ተቺዎቻቸውን አሜሪካ ከኢራን ጋር ያካሄደችውን ጦርነት አላሸነፈችም ብለው በመናገራቸውም በመጥቀስ ይህ ክህደት ነው ብለዋል። የአሜሪካ ፍርድ ቤት ጽንስ ማቋረጫ ክኒን በፖስታ ቤት እንዳይላክ የሚከለክል ውሳኔ አስተላለፈ። የአሜሪካ ፍርድ ቤት ጽንስ ለማቋረጥ የሚያገለግለውን ሜፌፕሪስቶን የተባለ መድኃኒት በፖስታ ቤት እንዳይላክ የሚከላከል ውሳኔ አስተላለፈ። አርብ ዕለት ይግባኝ ሰሚ ችሎት ጽንስ የሚያቋረጥ የሚፈልጉ ሰዎች ፖስታ ቤት ወይም በቴሌሜዲስ በኩል የሚቀበል የሚፈልግ ሰው መገኘት አለባቸው የሚል ጊዜያዊ ውሳኔ አስተላልፈዋል። በፍርድ ቤቱ ውሳኔ አሜሪካ ጽንስ ለማቋረጥ በስፋት ጥቆማ ላይ የሚገኙ መድኃኒት የሚገኝበትን መንገድ የሚገድብ ነው ተብሏል። ክሱ መጀመሪያ ለፍርድ ቤት የቀረበው በሉዚኒያ ግዛት ሲሆን ዶክተሮች ግለሰቧን ሳያዩ መድኃኒት እንዳይልኩ የሚፈቀደውን እንደ አውሮፓውያን አቆጣጠር በ2023 የወጣ የምግብና መድኃኒት አስተዳደር ኤፍኤዲ መምሪያ ያስቆማል። ይግባኝ ሰሚ ችሎቱ በውሳኔ ላይ ኤፍኤዲ ውሳኔ መሰረት የሚካሄድ አንድ ጽንስ ለማቋረጥ ጊዜያዊና የተጣለችበትን እገዳ ይጥሳል ተብሏል። አንዳንዱ ያልተወለደች ልጅ ከተጸነሰችበት ጊዜ ጀምሮ ሰው መሆኑን በዚህ ህጋዊ ሰው ነውና ስለዚህ በእንደዚህ አይነት ነገር ለሚደረጉ ነገሮችን አንዳችም አልታገስም በማለት የአሜሪካ መንግስት አሳስበዋል። ጉዳዩ በፍርድ ቤት በመታየቱ በሚቀጥልበት ወቅት ውሳኔው እንደጸና የሚቆይ ተገልጿል። ሜፊፕሪስቶን ጽንስ ለማቋረጥ በአሜሪካ ምግብና መድኃኒት ቁጥጥር ባለስልጣናት በሚመከሩ ሁለት መድኃኒቶች መካከል አንዱ መሆኑ ተገልጿል። ጽንስ ማቋረጥ ህጋዊ በሆነባቸው አሜሪካ ግዛቶች መድኃኒቱ በስፋት ይገኛል። እንደ አውሮፓውያን አቆጣጠር 2021 ሚያዝያ ወር ኮቪድ ወረርሽኝ የተነሳ የመድኃኒት ቁጥጥር ባለስልጣናት በአካል ተገኝተው መድኃኒቱን የመረከብ ግዴታ መሆኑን የሚጠቅሰው መመሪያ በማንሳቱ በስፋት ጥቅም ላይ መዋል ጀምሯል። እንደ አውሮፓውያን አቆጣጠር በ2023 ቁጥጥር ባለስልጣኑ መመሪያውን በቋሚነት ያነሳ ሲሆን ይህም መድኃኒቱ በፖስታ ላይ ግለሰቧ እንዲደርስ አስችሏል። እንደ አውሮፓውያን አቆጣጠር 2023 አሜሪካ ጠቅላይ ፍርድ ቤት ሜፊፕሪስቶንን በማስወገድ የቀረበውን ሙሉ ክስ በድምጽ ውድቅ ማድረጉ ተገልጿል። ነገር ግን ይህ ፍርድ ቤት ውሳኔ የመጣው የአገር አቀፍ ደረጃ ጽንስ ለማቋረጥ ህጋዊ ከሆነ 2 ዓመት በኋላ ቢሆንም መድኃኒቱን ለማግኘት ለመገደብ የሚደረጉ ሌሎች ጥረቶች ግን ቀጥለው ሆኖ ቆይቷል። አርብ ዕለት ይግባኝ ሰሚ ችሎቱ ያሳለፈው ውሳኔ በዚህ ወር መጀመሪያ ክሱ እንዲቋረጥ ያደረገውን የስር ፍርድ ቤት ውሳኔ የሻረ ነው ተብሏል። የሉዚኒያ ጠቅላይ አቃቢ ህግ ሌዝ ሙኒያ የፍርድ ቤቱን ውሳኔ አድንቀው በባይደን አስተዳደር በሺዎች የሚቆጠሩ ሉዚኒያ ህጻናት እንዲሞቱ መንገድ ጠርጎ ነበር፣ በሌሎቹ ግዛቶች ደግሞ ሚሊዮኖች ብለዋል። ይህ ጉዳይ መታየቱ ሲቀጥል ሴቶችና ህጻናት መከላከልን ይቀጥላሉ ብለዋል። የአሜሪካ ሲቪል ሊበርቲስ ዩኒየን ጠበቃ የሆነችው ጁሊያና ኬይ ግን የሰጠችው መግለጫ ይህ ውሳኔ በግልጽ ሳይንስን የተጠቀመ ሳይሆን ህግን የሚጻረንና የአሜሪካ ህዝብ ዘንድ ተቀባይነት ያላገኘ ጸረ ውርጃ አጀንዳን የሚያራምድ ነው ብላለች። በኒውዮርክ ጠቅላይ አቃቢ ህግ ሌቲቪያ ጄምስ አርብ ዕለት ፍርድ ቤቱ ይህንን ቢወስንም በግዛታቸው ጽንስ ማቋረጥ ህጋዊ ሆኖ እንደሚቀጥል ተገልጿል። ሜፊፕሪስቶን የሚሰራው እርግዝና እንዲቀጥል አስፈላጊ የሆነውን ፕሮጀስትሮን የተባለውን ሆርሞን መከላከል ነው። ሜፊፕሪስቶን ደግሞ ማህፀንን ባዶ ያደርጋል ተብሎ ተነግሯል። እንደ አሜሪካ ምግብና መድኃኒት ቁጥጥር ባለስልጣናት መረጃ ከሆነ እንደ አውሮፓውያን አቆጣጠር ከ2000 እስከ 2018 ባሉት ዓመታት ከ3.7 ሚሊዮን በላይ ሴቶች መድኃኒቱን ተጠቅመዋል።
የአሜሪካ ማህፀንና የጽንስ ኮሌጅ እና ሌሎች የሕክምና ድርጅቶች ሜምፊፕሪስቶንን ሆነ ሜሶፕሪስቶል ደህንነታቸውን የጠበቁ መድኃኒቶች መሆናቸውን እየተናገሩ ይገኛሉ። ዘገባው የቢቢሲ ነው።